ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በቻናሌ ዛሬ ልዩ መረጃ ይዘን ቀርበናል። ፋኖና ረዳት ፕሮፌሰር ኢያሱ አባተ መንግስት ያቀርብለትን ሰላም ጥሪ እስከነ ሙሉ ተከታዮቹ ወይም የሚመራውን ታጣቂ እንደያዘ መንግስት ያቀርብለትን ሰላም ጥሪ ተቀብሎ ገብቷን በትንታኔና በልዩ መረጃ ሁኔታ የምንመለከተው ይሆናል። ቤተሰብ የሆናችሁ ላይክ ኮሜንት ማድረጋችሁን እንዳትረሱ። መረጃው ለሁሉም ይዳረስ ዘንድ በአክብሮት እንጠይቃለን። አዲስ የሆናችሁ ደግሞ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅን እንዲሁም ቅንቡላ በድንገት ባለማወቅ ባደረጉት ቅጥቀጣ የአምስት ሰዎች ህይወት አልፏን ይህን ማስደምጣችኋለሁ። ሌላኛው ጉዳይ በወለጋ ጉትንም ታጥቆ የሚንቀሳቀሱ የሸኒ ታጣቂዎችን በተወሰደ በርካታ ቁጥር ያለው በምርኮኛ መልኩ ገቢ ተደርገዋል። በሰሜን ሸዋ ዞን ሳሲት በተወሰደው እርምጃም ከፍተኛ የሆኑ የፋኖ አመራሮችም በቀንደኝነት ወይም በዋነኝነት የሚታወቁትም በትንታኔ የማስደስሳችሁ ይሆናል። በዛሬው ዕለት ጥር 7 2018 ዓመተ ምህረት እጅግ ደስ በሚል መልኩ የአማራ ፋኖ ህዝባዊ ድርጅት የነበረው ኢያሱ አባተ መንግስት ያቀርብለትን ሰላም ጥሪ ተቀብሎ ገብቷል። የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደርና ኃላፊ የጎንደር ጠቅላይ ግዛት እዝ አዛዥ ረዳት ፕሮፌሰር ፋኖ ኢያሱ አባተ የአማራ ፋኖ ህዝባዊ ድርጅት ከአማራ ክልል መንግስት ጋር የደረሰውን የሰላም ስምምነት ተቀብሎ ከሚመራቸው ታጣቂዎች ጋር በመሆን በዛሬው ዕለት እጁን በሰላማዊ መንገድ ሰጧን። እጅግ እናመሰግናለን። ኢያሱ አባተ ከፍተኛ የሆነ የፋኖ መሪ እንደሆነም እናስታውሳለን። በተለይ ያስታውሳችሁ ደረጀ በላይ፣ ከፍ ያለው ደሴ፣ ሰለሞን አጣነው፣ ጌታ አስራደ፣ ኢያሱ አባተ፣ ኩረቤል ጎቤ፣ አዲሱ ደባልቄ፣ ተሾመ አበባው፣ ጸዳሉ ደሴ እነዚህ የአማራ ፋኖ ህዝባዊ ድርጅት ባላፊነት የነበሩ ናቸው። ጸዳሉ ደሴ ወይም አዝበሽት እንደተሸኘ እናስታውሳለን። ይህ እድሉ ቀንቶስ በዛሬው ዕለት እስከነሙሉ ትጥቁ መንግስት ያቀርብለትን ሰላም ጥሪ ተቀብሎ መግባቱ እሰየው የሚያስብል ነው። በአንድ መረጃ ላስታውሳችሁ ኢያሱ አባተ ከመሳይ መኮንን ጋር ከጥቂት ቀናት በፊትም በኢንተርቪው እንዳደረገም እናስታውሳለን። ስለዚህ ውድ የቻናል ቤተሰብ ተከታታዮች የመጨረሻ የጦርነት የሚያልቀው የሚደመደመው በንግግር በድርድርና በሰላማዊ መንገድ ነው። ለዚህ ደግሞ የአማራ ፋኖ ህዝባዊ ድርጅት ከመንግስት ጋር የደረሰው የሰላም ስምምነት መሰረት በማድረግ ረዳት ፕሮፌሰር ኢያሱ አባተ እስከ ተከታዮቹ ታጣቂ ድረስ መንግስት ያቀረበለትን ጥር 7 2018 ዓመተ ምህረት በዛሬው ዕለት ገብቷን እጅግ ደስ የሚል ጉዳይ ነው። ቀሪ ወንድሞቻችን ይህን መሰል ድርጊት ተከተሉ ዘንድ በአክብሮት እንጠይቃለን። የምትመለከቱ የምታዩ ታጣቂዎች ብትኖሩ መንግስት የዘረጋልሽ ሰላም ጥሪ ተከተሉ ዘንድ የነዚህን ፈለግ ተከተሉ ዘንድ በአክብሮት እናሳስባለን። በጦርነት የሚጀመር በጦርነት የሚያልቅ ጉዳይ የለም። የመጨረሻ የሚጀመረው የሚያልቀው የሚደመደመው በንግግርና በድርድር ነው። በዛሬው ዕለትም ኢያሱ አባተ ይህን ፈለግ ስለተከተለ እናመሰግናለን። እነ መሳይ መኮንን ቢጤያቸውን እየፈለጉ እንግዲህ ሌላ ኢንተርቪው እንደሚያደርጉም እንጠብቃለን። ይህም እንግዲህ ከአንድ ጊዜ ቆይታ በኋላ ከመሳይ መኮንን ጋር የነበረው ቆይታ እናስታውሳለን። ዛሬ መንግስት ያቀርብለትን የሰላም ጉዞ ተከትሏል። ሰላም ይስፈን ለሀገራችን። ጦርነት ለማንም ለምንም አይበጅም። ሰላም ይስፈን። ወንድሞቻችንም እየገቡ ይገኛሉ። በዛሬው ዕለት እጅግ ልዩ ከሚያደርገው እስከነ ተከታዮቹ እየገባ ነው። ሌላኛው ጉዳይ ያዚህ ጋር ያይዘን ከምንመለከተው የቅንቡላ ፈንድቶ 5 ሰዎች ህይወት ማለፉ ነው። በዋግምራ ብሔረሰብ አስተዳደር አርጌቤ ወረዳ 03 ቀበሌ በልታፍት ጎጥ ተብሎ በሚታወቀው አንድ የመኖሪያ ቤት ውስጥ በተከሰተ የመድፍ ቅንቡላ ፍንዳታ የ5 ሰዎች ህይወት ማለፉን የወረዳው ፖሊስ ጽሕፈት ቤት አስታውቋል። ያደገው የተከሰተው በቤት ውስጥ የነበረን የመድፍ ቅንቡላ ለቤት ውስጥ መውቀጫ አገልግሎት ይውላ በሚል ሲቀጠቅጥ በተፈጠረው ፍንዳታ በዚህ ምክንያት የ5 ሰዎች ህይወት ወዲያውኑ ያለፈ ሲሆን 2 ሰዎች ላይ ደግሞ ከባድና የአካል ጉዳት ላይ ደርሷል። ጉዳት የደረሰባቸው ወዲያውኑ ወደ ሆስፒታል መወሰዳቸው የአካባቢ ነዋሪዎች አስታውቋል። ወደ ቻናል ቤተሰብ ተከታታዮች የማናውቀውን ነገር አለመንካት ተገቢ ነው። እነዚህ እንግዲህ ከጦርነት ምንም አጀንዳ ወይም ደግሞ አላማ የሌላቸው ንጹሃን ዜጎች ባለማወቅ ለሌላ አገልግሎት ለሰላማዊ አገልግሎት እንጠቀምበታለን በማለት ሲያደርጉት በነበረው ቅጥቀጣ እንግዲህ ወዲያውኑ የ5 ሰዎች ህይወት ሲያልፍ 2ቶችም ወደ ከባድና አካል ጉዳት ሲደርስባቸው ወደ ሕክምና ተወስደዋል። በዚህም እንግዲህ የንብረት ውድመትና የቤት ቃጠሎም እንዳስከተለ ተገልጿል ማለት ነው። እጅግ የሚያሳዝን ጉዳይ ነው። ሌላኛው በወለጋ ጉትን ተብሎ በሚታወቀው ታጥቆች ሲንቀሳቀስ የነበረው የሸኔ ቡድን ላይ መንግስት በወሰደው ህግ የማስከበር ዘመቻ በዚህም ሲጠቀምበት የነበረው የነፍስ ወከፍ መሳሪያዎችም እንዲሁም ምርኮኞችንም ገቢ አድርጓን መንግስት ህግ የማስከበር ዘመቻ አጠናክሮ እየወሰደ ይገኛል። ደግሞ ሰላም በሮችን ክፍት አድርጎ እየተቀበለ ይገኛል። በዚህም በወለጋ ዞን እንግዲህ የሸኔ ታጣቂ ላይ
ጥሩ ትምህርት ተሰጥቶታል። ሌላኛው ጉዳያችን በሰሜን ሸዋ ዞን ሳሲት ወረዳ ተብሎ በሚታወቀው ቀጠናም መንግስት ህግ የማስከበር ዘመቻ በወሰደው ጥሩ ትምህርት የተሰጠ አለ። በዚህም ከፍተኛ የሚባሉት የፋኖ መሪዎችም የተሸኙበት ሁኔታ ተመልክተናል። ውድ ቻናል ቤተሰብ ተከታታዮች ለሀገራችን የሚበጀው ሰላም ነው። ጦርነት ለማንም ለምንም አይጠቅምም። የሰውን ህይወት ንብረትም ያወድማን ይበላል። በዚህም እንግዲህ በሰሜን ሸዋ ዞን ከተወሰዱ ከፍተኛ የፋኖ አመራሮች ታደሰ ተገኘ ተብሎ የሚታወቀው፣ ዘነበ መኮንን ተብሎ የሚታወቀው፣ ቢንያም አሰፋ ተብሎ የሚታወቀው፣ አየለ በላይሁን ተብሎ የሚታወቀው ከከፍተኛ የፋኖ አመራሮች እስከ መጨረሻው የተሰናበቱ ናቸው። በጦርነት የሚጠቅም ነገር የለም። ስለዚህ እነዚህ ወንድሞች ወደ ሰላማዊ ህይወት ቢመለሱ ለሀገርና ለህዝብ የሚጠቅሙ ናቸው። ኢያሱን አባተ ፈለግ ቢከተሉ አማራጩ አትራፊ ይሆናሉ እላለሁ። እዚህ ጋር የዘን ቀጣዩ መረጃችን ከምንመለከተው ጉዳዮች ደግሞ ቀጥታ እናልፋለን። በተለይ 302ኛ ኮር ድጋፍ ያደረግላቸው መሳሪያ ትጥቅ አለ። የምዕራብ ጎጃም ዞን ሚሊሻ ጽህፈት ቤት ነው የመምሪያ ኃላፊ አቶ ተመስገን ተስፋዬ እንደገለጹት አሁን ያለው አንጻራዊ ሰላም ወደ ዘላቂነት ለማሸጋገር የአካባቢው ጸጥታ ኃይል በትጥቅ ለማጠናከር የሀገር መከላከያ ሰራዊት ያደረገው የትጥቅ ድጋፍ አስተዋጽኦ መሆኑን ገልጿል። ይሄ የትጥቅ ድጋፍ በተለይ ለአካባቢ ለሚገኙ ሚሊሻና አጠቃላይ የጸጥታ መዋቅር ጋር በህጋዊና ህግን በተላበሰ መልኩ የትጥቅ ድጋፍ አድርጓል። የአካባቢ ሰላም ለማስጠበቅ ሰላምን ለማጽናትና ሰላምን ለማረጋገጥ በትጥቅ እንግዲህ ድጋፍ እያደረገ ይገኛል። ታጥቀው የሚገኙ ጫካ ወንድሞቻችን ትጥቅ ሲያስረክቡ ያ የታጠቁት መሳሪያ የሚያገለግለው ህግንና ህግን በተላበሰ መልኩ ለአካባቢው ነው፣ የትም አይሄድም። ስለዚህ ጫካ ያላችሁ ወንድሞቻችን እስከነ ትጥቃቸው ስትመለሱ መልሶ ማህበረሰቡን ለሰላም አገልግሎት እንደሚውል መዘንጋት የለብንም። ጦርነት አይጠቅምም። 4 ነጥብ። ሰላም ብቻ ነው የሚጠቅመን። የሀሳብ ልዩነት ይኖራል፣ ግን ከብሔራዊ ጥቅማችን በላይ ደግሞ አይደለም። ብሔራዊ ጥቅማችን ሁሉንም ኢትዮጵያውያን የሚያስተሳስር ጉዳይ ነው። ስለዚህ ቅድሚያ ለብሔራዊ ጥቅማችን እንስጥ። የሀሳብ ልዩነት ይዛችሁ በጫካ የምትንቀሳቀሱ ወንድሞቻችንም ትመለሱ ዘንድ በአክብሮት እንጠይቃለን። የባዳና የባንዳ አስፈጻሚ መሆን የለብንም። በዚህ ደግሞ ህይወታችንና የአካል ጉዳተኛ ተዳራጊ መሆን የለብንም። እኛ በምናደርገው እንቅስቃሴ የአካባቢያችን ሰላም እጦት እየነሳን ለጥቂት ፖለቲካዎች ተጠቃሚ አንሁን። በዛሬው ዕለት እንግዲህ ኢያሱ አባተ የሰራው ትልቅ የሰላም ጉዞ በእጅጉ እናመሰግናለን። በርካቶች እየተቀላቀሉ ይገኛሉ። ለዚህ ደግሞ በርካቶች እየገቡም እየተጠቀሙበት ነው። መንግስትም በተናጠልም በግሩፕም ለሚገቡ ታጣቂዎች እየተገዛሩ ለትም በተናጠል ከገቡ አንድ ላስታውሳችሁና በተለይ ጌታው ፈጠን ተብሎ የሚታወቀው ከዚህ በፊት በእንግዲህ በአደረጃጅ ዘርፍ በተለይ ብርጌድ አንደኛ ሻለቃ ሻምበል አላ ተብሎ በሚታወቀው ሲያገለግል የነበረ መንግስት ያቀረበልኝ ሰላም ጥሪ ተቀብሎ ገብቷን እጅግ እናመሰግናለን። በጣም ከሚገርመኝ እና ልዩ ከሚያደርገው በተናጠልም በግሩፕም ሲገቡ መንግስት በሙሉ ልብ እየተቀበለ ይገኛል። በጦርነት የሚንቀሳቀሱ ወንድሞቻችን በልዩ ሁኔታም ሲመጡ ይቀበላል፣ በተናጠልም ሲመጣ ይቀበላል። ስለዚህ ይህን እድል ተጠቀሙበት። ሌላኛው በዛሬ ካየሁት አንድ መረጃ በሰሜን ጦርነት ጊዜ የተሰወሰ ወንድሞቻችን በማለት ህወሓት የማስታወስ ስራ እየሰራ ይገኛል። በተለይ በተለያየ ጊዜ ህይወታቸውን ያጡ አሉ እና የ5ኛ ዓመቱን ምክንያት በማድረግ ህይወታቸውን ያጡትን ማስታወሻ እየሰሩ ይገኛሉ። አይጠቅምም። የሞተ ሰው ዘንድ አይጠቅምም። ላለመሞት ግን የሰላም መንገድ እንጠቀምበት። ወንድሞቻችን በህይወት ቢኖሩ ለሀገር ይጠቅማሉ፣ ለአካባቢ ይጠቅማሉ፣ ለቤተሰብ ይጠቅማሉ። ጦርነት ከጅምሮ አይጠቅምም። ስለዚህ ወደ ሰላም ፊታችሁን ታዞሩ ዘንድ በአገሮት እንጠይቃለን። ዛሬ እጅግ ደስ የሚል ጉዳይ ነው። በሌላ መረጃ ተመልሰን እስክንገናኝ መልካም ጊዜ እንዲሆናችሁ ከወዲሁ እመኛለሁ።